ማለት ጎንደር ላይ ምንድነው የተፈጠረው? ይሄንን ቪዲዮ ተባብረው ቢያስጠፉብኝ ጌታ ምስክር በእናንተ ነው ማዝነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ? እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችኋለሁ። ይሄን የስልክ ጥሪ ግን ስትሰሙት በደንብ ኮፒ ሊንክ አርጉ። ዛሬ በጌታ እንደው በጌታ ይሄ ያስፈልጋል። በጌታ አርጉ ኮፒ ሊንክ። ከዛ ይሄንን የፕላስ ምልክት በጌታ ይሆናችሁ ሁላችሁ ንኩት። በቃ አይጎልባችሁም። አንድ ቁጥር ነው ከናንተ የሚጨምረው። ስሙት። ጎንደር ያ ፕሮግራም ያደረግንበት አካባቢ ዙሪያ ላይ ያለ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ ነበር። ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ ቸርች ግቢ ውስጥ የገባ አይደለም መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ከወጡት ላይ ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢው ገባ ወንጌል ገባ። ኮሜንት ላይ ግቡና ሰሜኑን ለኢየሱስ ብላችሁ ጻፉልኝ እስኪ። ለኢየሱስ ነብይ ዘካርያስ እግዚአብሔር ይባርክህ። አንተ ብርቱ አገልጋይ እግዚአብሔር ይጨምርልህ። ወንጌል ላልደረሰው ሕዝብ ወንጌልን ስላሳየህ፣ ኢየሱስን ሄደ ስለገለጥክ፣ ባጋንንት ላይ አቅም ያለውን ጌታ በዛ ስፍራ ስላሳየህ እግዚአብሔር ይባርክህ። ደስ ብሎኛል።